ደግሞ መልካችን ወይም ደግሞ ኢኮኖሚያችንን ወይም ደግሞ ሌሎች መስፈርቶችን አይተው በአገልግሎት ላይ ምን ልታደርጉ ወደዚህ መጣችሁ የሚሉ አካላት ከሩቅ የመጡ ሳይሆኑ ከኛው ጋር ያደጉ ወንድሞቻችን ናቸውና በዚህ ደግሞ መሳቀቅና መደንገጥ ሳይሆን የሚገባው በጎ ቃል መልሶ በአግባቡ አግባብቶ ወደ አገልግሎቱ ዘልቆ መግባት ያስፈልጋል። እናም እግዚአብሔር ቅዱስ ዳዊትን ወንድሙ ኤልያብ ምን ልታደርግ ወደዚህ መጣህ እንዳለ ሁሉ እግዚአብሔር ልጅ ኢየሱስ ክርስቶስ ወደ ወገኖቹ ሲመጣ ወገኖቹ አልተቀበሉትም ይላል ዮሐንስ ወንጌል ምዕራፍ 1 ከቁጥር 10 እስከ 11 ላይ ወደ ገዛ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም፣ ለሞትም አሳልፈው ሰጡት። አንዳንድ ጊዜ ቁጣው፣ አንዳንድ ጊዜ ነቀፌታው የሚጎላው ከወገን ሊሆን ይችላል። አንዳንድ ጊዜ ግሳጼው፣ አንዳንድ ጊዜ ግልምጫው